ሃይ ጋይስ ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ እና የተከበራችሁ የሰናይ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ መተሳሰብ ያድለን እንላለሁ። ሀገራችን ኢትዮጵያ ሰላሟን ይስጣት እላለሁ። ዛሬ ይዤላችሁ የመጣሁት ማለት ነው 5 ደቂቃ እንኳን አይጨርስባችሁ 5 ደቂቃ ማለት ነው የራባችሁ ማስታገሻ የሚሆን ለቁርስ ማሩት ለመሳብ እንደተመቻችሁ እሱን ማስኬድ ትችላላችሁ እና ቀለል ያለ የኢንዶሚን በአትክልት አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት እጋብዛለሁ። ቪዲዮውን እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ኮሜንት በማድረግ እንድታበረታቱ አዲስ ዩቲዩብ ቻናል ጀማሪ ነኝ እና አሁን ኢንዶሚን አሰራሩን ኢንግራዲየንቱን ወይም የሚያስፈልጉት ግብአቶችን አሳያችኋለሁ ማለት ነው። ከኔ ጋር እንድትቆዩ በአክብሮት እጋብዛለሁ። አሁን ቀጥታ ወደ ምን እንሄዳለን? ወደ ግብአቶቹ ማለት ነው። አብራችሁን ቆዩ። እሺ ውዶች፣ የሚያስፈልጉት ይሄ የፈረንጅ ቃሪያ ነው። የፈረንጅ ቃሪያ ያስፈልገናል። በከለር ነው። ይሄ በቅጠል በቢጫ፣ ይሄ በቀይ ነው። የፈረንጅ ቃሪያ ነው ሁሉ። ይሄ ደግሞ ካሮት ያስፈልገናል። ቲማቲም ደግሞ አንድ ቲማቲም ያስፈልገናል ማለት ነው። እነዚህ ናቸው እንደ አትክልት የምጠቀምባቸው ማለት ነው። ብዙ አትክልት ካላችሁ ብዙ አትክልት መጠቀም ትችላላችሁ። ይሄን ግን እኔ ለጊዜው ይሄን አርጌ የራቤን ማስታገሻ ወይም ለቁርስ የሚሆን የኢንዶሚን አሰራር ይዤላችሁ መጥቻለሁ። አሰራሩን እንደምትወዱት ተስፋ አደርጋለሁ። አሁን ቀጥታ ካሮታችን በቁመቱ እንፍቃለን በመፋቂያ፣ ቲማቲሙንም በቁመቱ እንፍቃለን፣ ቃሪያውንም በቁመቱ እንፍቃለን ማለት ነው። ስለዚህ ቪዲዮ እንደምትወዱት ተስፋ አደርጋለሁ። አብራችሁ ቆዩ ማለት ነው። እሺ ተመልካቾች፣ ይሄው የቅድም ያሳየኋችሁን ካሮት እንደዚህ አድርጌ ፈቅፍቄያለሁ። ሽንኩርት በቁመቱ፣ ቲማቲም፣ ይሄ ቃሪያ የፈረንጅ ቃሪያ፣ ይሄም የፈረንጅ ቃሪያ ቢሆንም በከለር እንዲመጣልን ያማረ እንዲሆን ማለት ነው እና ይሄን ይመስላል ማለት ነው የሚያስፈልጉት። ከዛ በመቀጠል ደግሞ የሚያስፈልገን 2 ኢንዶሚ እንደ የእንትናችሁ አንድ ኢንዶሚንም ትችላላችሁ፣ 2 ኢንዶሚ ማድረግ ትችላላችሁ ማለት ነው። አሁን ቀጥታ የምንሄደው የፈላ ውሃ እዚህ ላይ እናዘጋጃለን ለኢንዶሚ መቀቂያ ማለት ነው። ኢንዶሚ ስንቀቅል እንኳን 5 ደቂቃ አይጨርስብንም ማለት ነው። 2 ደቂቃ 3። ስለዚህ ይሄ ነው ለኢንዶሚ መቀቂያ ውሃ እናዘጋጃለን። ይሄ ደግሞ የምንሰራበት ባዴላ ነው። ዘይት አስገብቼበታለሁ። ስጎ ልክ እንደ ስጎ ወይስ እሱን እንሰራበት። ከዛ በመቀጠል ደግሞ 2 ኢንዶሚኖች ያስፈልጉናል ማለት ነው። 2 ኢንዶሚን አሉን። 2 ኢንዶሚን ያስፈልጉናል። ይሄ አለ። ከዛ ውሃው ሲፈላ ኢንዶሚን እንትን እንላለን ማለት ነው። ከዛ በመቀጠል አሁን እንለኩሳለን። ዘይት አስገብተናል፣ ጨምረናል። እስኪ ግን እንጠብቃለን ማለት ነው። ከዚህ ማለን ውሃችን ሲፈላ ደግሞ ኢንዶሚናችን እንቀቅላለን። ይሄ ነው አሁን ዘይቱ የጋለ ይመስላል። ሽንኩርታችን እንጨምራለን። እንጨምራለን። በመቀጠል ይሄ ውሃችን እስከፈላ ድረስ ኢንዶሚናችን ሳንሰባብር እናስገባዋለን። እንደዚህ እናስገባዋለን። ኢንዶሚን ደቂቃ አይቆይም ሲበስል። እናንተም ታውቁታላችሁ። ድሮ እኔ ኢንዶሚን አልወድም ነበር ማለት ነው። ለምን? ከአሰራሩ ዝም ብለው ስለሚሰሩት። አሁን ግን ኢንዶሚን
ወደድኩት ማለት ነው። እና አሰራሩን አሪፍ አድርጋችሁ ከሰራችሁት ሁላችሁም ኢንዶሚን የማትወዱም ካላችሁ ኢንዶሚን ለልጆች ምናምን ጥሩ አሪፍ ነው ማለት ነው ለቁርሳችሁ እና እንደዚህ አድርጋችሁ ስላላችሁ ከዛ እንደዚህ አድርገን ነው ሽንኩርታችን ጥብስ አድርገን ከዛ ካሮት እንጨምራለን። እጄን ታጥቤያለሁ። እጅሽን በእጅሽ ነው ወይ ምናምን እንዳትሉ። ዞሮ ዞሮ በእግሬ አልበላውም እና በእጄ ስለሆነ የምበላው ለራሴ ሆድ ስለሆነ እንግዲህ ጨው ምናምን አንጨምርም። እዚህ ላይ የራሱ የኢንዶሚኑ ቅመም ስላለው እሱ ለብቻ አስቀምጫለሁ። ኢንዶሚናችን በስሏል ማለት ነው። ኢንዶሚናችን በስሏል፣ እናጠፋዋለን። ይኸው በውሃ ብቻ ነው የቀቀው፣ ምንም ነገር አልጨመርኩም። ከዛ ጋር ስለሚቀላሉ ኢንዶሚን በስሏል። ለዛ ይሄ ያለ ምንም ደቂቃ አይጨርስብንም ማለት ነው። ያው ዘይት ለጤናም ለሁሉም ጥሩ ስላልሆነ ዘይት አላበዛውበትም እና እነዚህ ያሉ ቅመሞች እንጨምራለን ማለት ነው። ይታያችኋል። ኦርጋኒክ ሊቭስ የሚል አለ። ይሄ ነው አንደኛው። ይሄ ደግሞ በርበሬ ነው። ትንሽ የራሱ አለው በርበሬ፣ ግን ለልጆች ከሆነ በርበሬ ባጨምሩም ጥሩ ነው። ይሄ ደግሞ ይሄ ሮዝ ቅመም ነው። እኔ ለዚህ እንጠቀማለን ማለት ነው። እና እንደዚህ አድርገን መስራት ዘይት የለውም ታውቃላችሁ፣ አላበዛውበትም። እዛ ይሄን እንጨምራለን ማለት ነው። ቲማቲማችን ሁሉን ነገር እንጨምራለን። ከዛ ያለ የኢንዶሚኑ ቅመም ማለት ነው። በርበሬ፣ ሚጥሚጣ ምናምን የራሱ የኢንዶሚኑ ቅመም አለ። እሱን እንጨምራለን ማለት ነው። ይሄ ጨው ነው። የኢንዶሚኑ ቅመሞችን እንጨምራለን። ይሄ ጨማምር ያለው ይሄ ነጩ ዱቄት እንዳይመስላችሁ ጨው ነው ማለት ነው። ጨው እዛ ይሄን የቀቀልነው እንጨምራለን። እንኳን በማንኪያ ሳይሆን በሹካ ማማሰል ያለብን። እንዲህ አድርጋችሁ በደቂቃ ለራባችሁ ወይም ለልጆች መስራት ትችላላችሁ። ይሄን ይመስላል ማለት ነው ዛሬ ኢንዶሚናችን። እንደወደዳችሁ ተስፋ አደርጋለሁ። እንዲያርጋችሁ መብላት ነው እላችኋለሁ። እንደዚህ አርጋችሁ መብላት ብቻ ነው ከእናንተ የሚጠበቀው ማለት ነው።
እንደምትወዱት ተስፋ አደርጋለሁ። እና እንደዚህ አድርገን ኢንዶሚን አንናቃት ማለት ነው። ኢንዶሚን በስርዓት አድርገን ከሰራናት አንዳንዶች አሁን ያው የሚንቋት ሊኖሩ ይችላሉ፣ ግን ዋናው ሆዲ ሙላ ነው። ስለዚህ እንደዚህ አድርጋችሁ ጣፈጥ አድርጋችሁ ከሰራችሁት ሁላችሁም እንደምትወዱት ተስፋ አደርጋለሁ፣ እንደወደዳችሁ ተስፋ አደርጋለሁ። ስለዚህ ላይክ ሼር በማድረግ እንድታበረታቱ ስል በአክብሮት እጋብዛለሁ ማለት ነው። እና ውድና የተከበራችሁ የሰናይ ዩቲዩብ ቻናል ቤተሰቦች የዛሬው ማለት ነው እንትን አሰራር ይመስላል። እንደወደዳችሁ ተስፋ አደርጋለሁ ማለት ነው። አሁን ምንድነው የሚቀረው? መብላት ማለት ነው። እንብላ ከፈለጋችሁ እና ይሄን ይመስላል የዛሬው አሰራሬ፣ የኢንዶሚ አሰራሬ። እንደወደዳችሁ ተስፋ አደርጋለሁ። ላይክ ሼር ሰብስክራይብ በማድረግ እንድታበረታቱ ስል በአክብሮት እንደዚህ ጎንበስ ብዬ እጠይቃለሁ ማለት ነው። እና እንብላ እና አንዳንዶቹ ኢንዶሚን በብዛት አይፈልጉም መብላት። ለትልቅም እኮ ይሆናል፣ ግድ ለህፃን ልጅ ብቻ ሳይሆን ለትልቅም ይሆናል ኢንዶሚ። አንዳንዶቹ የምናስበው ለህፃን ብቻ ምናምን ይመስላል። ለትልቅም አሪፍ ምግብ ነው ስሬስ እና ኢንዶሚ ለትልቅም አሪፍ ምግብ ነው። እንደምትወዱት ተስፋ አደርጋለሁ። አሁን ቀጥታ ወደ መሄዳለሁ ወደ መብላቱ ማለት ነው። ቻው